የልብስ ጀብዱ ከጓደኝነት እስከ ትርምስ። ጓደኛሞች ለዘላለም። ኤርምያስና ሀብቴ የልጅነት ጓደኛሞች ናቸው። የእነሱ የእግር መንገድ ሁልጊዜም በሳቅና ወሬ የተሞላ ነው። አንድ ቀን በእግር እየተጓዙ ሳለ ኤርምያስ ወደ ላይ ተመለከተና አንዲት ቆንጆ ልጅ ባለ 2 ፎቅ ሕንፃ ላይ ቆማ እየፈገግ አለችለት። ልቡ ማለት ጀመረ። እንዴት እንዲህ አይነት ቆንጆ ልጅ እንድትስቅ ታደርጋለህ? ሀብቴ በምቀኝነት ተናገረ። ኤርምያስ ግን ወደ ኋላ መለስ ብሎ ማየቱን ማቆም አልቻለም። እጁን እያወዛወዘ አንቺ አይደል የጠራሽኝ አላት። ኤርምያስ ወደ ቤቷ ሄደ። ነገር ግን በሩ ሲንኳኳ ተሰማ። ያቺ ልጅ ከመስኮት ውስጥ መለከት ባሏ ነበር። ኤርምያስ ደነገጠ። ኪል ልትደፍሪኝ ነው የጠራኸኝ ብላ ጠየቀችው። ልብስ እየቀየርኩ ነበር አለች። ማምለጥ ብቻ ነው መፍትሄው አለች። ኤርምያስ መተኮስ ጀመረ። ባልየው ገባ፣ ግን አልተመለሰም። ለ5 ሰዓታት ያህል ልብስ ተኮሰ። በመጨረሻ ወደ ቤቱ ሄደ። ኤርምያስ ለሀብቴ የሆነውን ሁሉ ነገረው። ሀብቴ ሳቀና እኔ እንዳልሄድ ነግሬ ነበር። የኔን የልብስ ማጠቢያ ነው የተኮስከው አለው። ይህ አስቂኝ ታሪክ እንደሳሳቀዎት ተስፋ እናደርጋለን። ለተጨማሪ አስደሳች ታሪኮች ቻናላችንን ሰብስክራይብ ያድርጉ። እንዲሁም ይህን ቪዲዮ ከጓደኞቹ ጋር ሼር በማድረግ የሳቅ ጊዜን ያጋሩ።